ዛሬ እኛ የምንኖርበት ዓለም በተለይም በአንድ ወቅት በቅኝ ግዛት ስር የነበሩ ቦታዎች በታሪክ አጋጣሚ እየጠፉ የሚመስሉ ኢምፓየሮች አሻራ አሁንም ድረስ በግልጽ የሚታይባቸው መሆኑ በእውነት የሚገርም ነው። እነዚያን አሻራዎች በትክክል ማየት ከፈለጋችሁ ደግሞ ከትምህርት ሥርዓቱ ወዲያ ማየት አይጠበቅባችሁም። እስቲ አስቡት፣ ከተጨናነቁት የህንድ ሙምባይ ጎዳናዎች አንስቶ በኬንያ ኮረብታዎች ላይ እስከ ሰፈሩት ጸጥ ያሉ መንደሮች ድረስ ትምህርት ቤቶች የተዋቀሩበት መንገድ፣ የሚያስተምሩት ትምህርት፣ ሌላው ቀርቶ የሚጠቀሙባቸው ቋንቋዎች ሳይቀሩ አብዛኞቹ መሠረታቸው ከዘመናት በፊት በአውሮፓ ኃያላን የተወሰኑ ውሳኔዎች ናቸው። ይህ በእውነት አስደናቂና ብዙ ጊዜም ልብ የሚሰብር ታሪክ ነው። እነዚህ የድሮ ሥርዓቶች እውነቱን ለመናገር ለመማሪያ ብቻ የተዘጋጁ ገለልተኛ ቦታዎች አልነበሩም። እንደውም በጠቅላላው የቅኝ ግዛት ፕሮጀክት ውስጥ በጥልቀት አንዳንዴም በአሰቃቂ ሁኔታ የተሳሰሩ ነበሩ። ቁጥጥርን ለማጠናከር፣ ሀብትን ለመቀራመትና የራስን አለማታይ የራሳቸው ጠንካራ ባህልና ታሪክ ባላቸው ሕዝቦች ላይ ለመጫን እጅግ ኃይለኛ መሣሪያዎች ሆነው አገልግለዋል። እንግሊዞች፣ ፈረንሳዮች፣ ጣሊያኖች ወይንም ፖርቹጋሎች ትምህርት ቤቶችን ሲያቋቁሙ ዓላማቸው ሁሉንም ሰው በሁለገብ ዕውቀት የታነጸና በጥልቀት የሚያስብ ሰው ማድረግ አልነበረም። በፍጹም። የፈለጉት የቅኝ ግዛት ቢሮዎቻቸውን የሚያንቀሳቅሱ፣ በማዕድን ማውጫዎቻቸው ላይ ወይንም በእርሻዎቻቸው ላይ የሚሰሩ ወይንም ምናልባትም የአውሮፓውያንን አካሄድ ተቀብለው የራሳቸውን የሚረሱ ሰዎችን መፍጠር ነበር። ነገር ግን እዚህ ጋር አንድ በጣም የሚገርም ነጥብ አለ። ይህም ብዙ ጊዜ የምንዘነጋው ነገር ነው። ቅኝ የተገዙት ሕዝቦች ዝም ብለው እጃቸውን አጣጥፈው ይህን ሁሉ ነገር በጸጋ አልተቀበሉም። በጭራሽ። ከዚህ አዲስ ትምህርት ጋር በተለያየ ውስብስብ መንገድ ተሳስረው ነበር። አንዳንዴ ከሁኔታው ጋር ራሳቸውን ያመቻቻሉ፣ አንዳንዴ በጽኑ ይቃወማሉ። ብዙ ጊዜ ደግሞ ነገሩን በመቀልበስ ለራሳቸው ዓላማ ይጠቀሙበት ነበር። ለምሳሌ ለነጻነት መታገል። ይህ አጠቃላይ ሂደት፣ ይህ ግፊትና ጉተታ ለእነዚያ ግዙፍ የብሔርተኝነት እንቅስቃሴዎች መሠረት የጣለ ነው። ከነጻነት በኋላም ቢሆን እነዚህ አዳዲስ ነጻ የወጡ ሀገራት አእምሮውን ከቅኝ ግዛት አስተሳሰብ ነጻ ማውጣት የሚባለውን እጅግ ከባድ ፈተና ገጥሟቸዋል። ይህም ደግሞ እመኑኝ አንድን የቅኝ ግዛት ሐውልት ለማፍረስ እጅግ በጣም የሚከብድ ነው። በ19ኛው ክፍለ ዘመን መገባደጃ ላይ የአፍሪካ ቅርምት ስክራምብል ፎር አፍሪካና አስቀድመው በእስያና በአሜሪካ የተመሠረቱት የአውሮፓ ኢምፓየሮች እንቅስቃሴ ነገሮችን አፋፋሙት። ጥሬ ዕቃዎችን የማግኘት ፍላጎት፣ የፖለቲካ ተጽዕኖን የማስፋት ምኞትና የማሰልጠን ተልዕኮ ሲቪላይዚንግ ሚሽን በሚል ራስን በልዩ ደረጃ የማየት አስተሳሰብ የተደባለከበት ከፍተኛ የዓለም ኃያላን ሽኩቻ የታየበት ወቅት ነበር። እናም በዚሁ ግዙፍ የኢምፓየር ሴራ ውስጥ ትምህርት ተሰግስጎ ነበር። ከሰራዊት ወይም ከንግድ መስመሮች ያነሰ ትኩረት ቢሰጠውም የዚህ እንቆቅልሽ ወሳኝ ክፍል ነበር። የአውሮፓ እሴቶች፣ ቋንቋዎች፣ ታሪካዊ ትረካዎችና የአሰራር ዘዴዎች ውቅያኖስ ተሻግረው በባዕድ መሬቶች ላይ የተተከሉት በዚሁ መንገድ ነው። ይህ ሂደት ግን ልብ በሉ፣ የሆነ ለስላሳ የአትክልት ሥራ አልነበረም። እንደውም ብዙ ነገሮችን አበላሽቷል። ነባር የአካባቢ ዕውቀቶችንና ልማዶችን ድብልቅ አድርጓል። እና ምን ተፈጠረ? ብዙ ሰዎች በእነዚህ የቅኝ ግዛት ትምህርት ቤቶች ውስጥ ካለፉ በኋላ ከራሳቸው ማንነትና ቅርሶች ጋር እንደተቆራረጡ እንዲሰማቸው አድርጓል። ከነዚህ ፖሊሲዎች የመነጨው ቀውስ ዛሬም ድረስ በሕይወት አለ። የድህረ ቅኝ ግዛት ሀገራት ትምህርት ቤቶቻቸውን ፍትሃዊ፣ ተገቢና በእውነትም የራሳቸው ለማድረግ ሲሞክሩ በሚገጥሟቸው ተጋዶቶች ውስጥ በቅ ይላል። ስለዚህ እዚህ ጋር እንድንመረምረው የምፈልገው ዋና ነገር ይህ ነው። እነዚህ የቅኝ ግዛት የትምህርት ፖሊሲዎች ምንም እንኳን ስለ ዘመናዊነት የሚያማምሩ ቃላቶች ቢደረድሩም በዋናነት ያገለገሉት የቅኝ ገዢዎችን ስግብግብ ኢኮኖሚያዊና ባህላዊ ፍላጎቶች ነው። ይህን በማድረጋቸውም ዛሬም ድረስ በቀድሞ ቅኝ ግዛቶች ውስጥ ያለው የትምህርት ሁኔታ የሚቀርጹ ግዙፍ ክፍተቶችና ስር የሰደዱ ግጭቶችን ትተው አልፈዋል። ይህንን መከራከሪያ 6 የትምህርት ቁልፍ ገጽታዎችን በመመልከት እንተነትነዋለን። በመጀመሪያ ስለ ትምህርት እውነተኛ ዓላማ እናስባለን። ቅኝ ገዢዎቹ ዓላማው ነው ያሉት ምን ነበር? ቅኝ ተገዢዎቹስ ምን አደረጉበት? ቀጥሎም አስቸጋሪ የሆነውን የቋንቋ ፖሊሲ ጉዳይ እናነሳለን። በመቀጠልም እጅግ ያደላውን የሥርዓተ ትምህርት ትኩረት እንመለከታለን። ከዚያም ተደራሽነትና ፍትሃዊነት እንዴት ልዩነትን ለመፍጠር እንደተቀረጹ እናያለን። እንዲሁም መምህራን እንዴት እንደሰለጠኑና በዚህ ድራማ ውስጥ ሚናቸው ምን እንደነበር እንቃኛለን። በመጨረሻም ሁሉንም ነገር ሲያዘውሩ የነበሩትን የቁጥጥርና የአስተዳደር መዋቅሮች እንመረምራለን። ከእንግሊዝ፣ ከፈረንሳይ፣ ከጣሊያን
እና ከፖርቹጋል ኢምፓየሮች በተለይም በአፍሪካና በእስያ ከነበሩት ተጨባጭ ምሳሌዎችን በመውሰድ ስለ እነዚህ ውስጣዊ ውጥረቶች፣ ስለ ቅኝ ገዢዎቹ ድብቅ አጀንዳዎች እና ዘመን ተሻጋሪ ስለሆነው ተጽዕኖ የበለጠ ግልጽ ምስል እንደምናገኝ ተስፋ አደርጋለሁ። ትምህርት ገለልተኛ ከመሆን ይልቅ እንዴት ቀጣይነት ባለውና ገና ባልተጠናቀቀው የዲኮሎናይዜሽን ማለት ከቅኝ ግዛት አስተሳሰብ የመላቀቅ ሂደት ውስጥ ዋና የትግል ሜዳ እንደሆነ ማየት ነው። በመጨረሻም መግባባታችንን ለማረጋገጥ እስቲ በፍጥነት አንዳንድ ቃላትን እንተርጉም። ቅኝ ገዢ ማለት ግልጽ ነው፣ ከራሳቸው ውጪ ያሉ መሬቶችን በኃይል የተቆጣጠሩ የአውሮፓ ኢምፓየሮችን ያመለክታል። ቅኝ ተገዢ ደግሞ የተወረሩትን ተወላጅ ሕዝቦችና ግዛቶቻቸውን ያመለክታል። የትምህርት ፖሊሲ ደግሞ መማር እንዴት እንደሚከናወን፣ ምን እንደሚማሩ እና ትምህርቱ ምን ማሳካት እንዳለበት የሚወስኑ ሕጎች፣ ዕቅዶች እና የዕለት ተዕለት ልማዶች ማለት ነው። ቀላል ነው አይደለ? በሚቀጥለው ክፍል እንገናኝ። ስለተከታተላችሁን እናመሰግናለን።